ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ ከገጠሮች መንደር ነው። እንደምትመለከቱት አሁን ከክምሩ ስር ሆነን ነው ይህንን ቪዲዮ እየቀረጽንላችሁና ይህንን እያስተላለፍንላችሁ ያለ። አሁን ጥር ነው። በጥር ደግሞ እንደዚህ ይሉ ሰብሰብ ብሎ አንድ ላይ አውድማው ተበጃጅቷል። እንግዲህ በዚህ ላይ ማበራየት ነው ማለት ነው። ልዩ ከሚያደርገው ነገር ውስጥ አንዱ ገጠር የአውድማ ምግብ ነው። የአውድማ ምሳ ለየት ያለና በህልም የሚመጣ የተለየ ነገር ነውና ከዚህ ከክምሩ ውስጥ አንዳንድ ጨዋታዎችን እንጫወታለን ማለት ነው። ወጣት ከሆናችሁ ከምትወዷት ጋራ እንደዚህ ወደ መሸት ሲል ማለት ነው የገጠር ሊሆናችሁ ዘና ፈታ ትላላችሁ ማለት ነው። በቆመጩ አካባቢ እየሄዳችሁ እያያችሁ እንደዚህ ይላችሁን እስኪ ተመልከቹ፣ ይሄ እኮ የኛ ቆመጭ ነው ትላላችሁ። ይኸው የእናንተ ያልሆነውንም ትንሽ ደብለቅ ታደርጋላችሁ ነገሩ እንዲያምርላችሁ እና ጥር በአጠቃላይ ይሄንን ይመስላል። እንደዚሁም ደግሞ በአውድማ ጊዜ ለየት የሚያደርገው ነገር ምንድነው? ሰው ባጠገባችሁ ወይም በአውድማው በኩል ካለፈ በመንገዱ ለሚያልፈው ሰው ሁሉ ጥሬ ወይም ንፍሮ ሊሆን ይችላል፣ ቆሎ ሊሆን ይችላል፣ እንደየአካባቢው ትሰጣላችሁ ማለት ነው። እንግዲህ ቆሎ በምታሳፍሱበት ጊዜ ደግሞ አንድ ቆንጂዬ ልጅ ባጠገባችሁ የምትመጣ ከሆነ እኔ ላሳፍሳት ደህና አድርገሽ ጨመር አድርገሽ ያዩ እንጂ ትሏታላችሁ። ጨመር አድርገሽ ያዩ እንጂ ፍስ አድርጊው እንጂ በእናትሽ ቆንጆ፣ ይሄማ ሲያንስብሽ ነው ትሏታላችሁ። በአውድማችሁ በኩል ስታልፍ ማለት ነው። እና አውድማ በጣም ደስና ልዩ የሚያደርገው ነገር ቢኖር ጥር አውድማ ነው ማለት ነው። እና በጥር ወደ ገጠር በጣም ደስ የሚል ነገር አለው ማለት ነው። ሌላው ደግሞ እንደዚህ ከአውድማ ጋር ተያይዞ የአውድማ ላይ ግጥሞች ወይም እንጉርጉሮዎች ናቸው ደስ የሚሉ ነገሮች። ስለዚህ እስኪ የተወሰኑትን ጎራ እንላቸዋለን ማለት ነው። በግጥም ደረጃ በሬውን የናንተ ብንሆን በሰማይ፣ በሬውን የናንተ ብንሆን በሰማይ፣ አንሞት አንታመም ስቃይን አናይ፣ በሬውን የናንተ የለብን ኩነኔ፣ በሬውን የናንተ የለብን ኩነኔ፣ አንተም ሳር በላ እኔም ለፍቶ አዳሪ እያለ ያንጎራጉራል ማለት ነው። አሊያም ደግሞ አንድ ደካማ በሬ ካላሰሩ ከቤት፣ አንድ ደካማ በሬ ካላሰሩ ከቤት፣ እንዴት አደራችሁ አይልም ጎረቤት፣ አድርገው ገለባ አድርገው አመድ፣ አድርገው ገለባ አድርገው አመድ፣ በጊዜ እንድንገባ በጊዜ እንድንሄድ፣ በሬ በሬ ብለው ገርፈው ካላረሱ ይሸታል ጨገዳ ስብ እንደጠበሱ እያሉ አባቶቻችን ያቅራራሉ ወይንም እንደዚህ እንደዚህ አይነት ግጥሞችን ይጠቀማሉ ማለት ነው። እንግዲህ ውድ አድማጮቻችን ሰብስክራይብ አድርጉ እስኪ፣ ትንሽ ሀወር ጎሎብን ነው ሞኒታይዝ ለመሆን ጎደል ስላለብን ነው። እስኪ ቪውስ፣ ላይክ፣ ኮሜንት አድርጉ ቫይራል እንዲወጣለን። እናመሰግናለን። በያላችሁበት ሰላማችሁ ይብዛ እንላለን። መልካም ምሽት።